አብርሃምን እያጣሹ ነው ያለሽ የበለጠ በቃ አብርሃምን በጣም እያጣሹ ነው ያለው። አሁን አብርሃም ምንድነው አንቺ ትልቅልቅ ብያለሁ በነገራችን ላይ ማለት ነው። ሻወር ተቀብቼ ነው ፊቴን በጣም ነው ዛሬ ንግግራቸው የሁለቱም ንግግር በጣም ከባድ ነበር። ቤተሰብ እንግዲህ ሁላችሁም ዛሬ ከናንተም ጥያቄ እፈልጋለሁ ማለት ነው ውዶቼ። ያው ሩታም የራሷን ነገር ተናግራለች፣ ሄርሜላም የራሷን ነገር ተናግራለች ውዶቼ። መቤቴን ነው የምላችሁ ዛሬ የሁላችሁም ኮሜንት ያስፈልገኛል የሁላችሁም ማለት ነው። እና በጣም ልብ የሚነካ የሁለቱም ንግግር አለ። ሁላችሁም ላይክ በደንብ ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ በማርያም በቃ እስቲ ዩቲዩብን ከፍ አድርጉት። እስቲ ላይክ ብታረጉ ምን ችግር አለ ውዶች? እስቲ ላይካችሁን ከፍ አድርጉ፣ ሼር አድርጉ፣ ሰብስክራይብ እስቲ አስደስቱኝ እንደው በማርያም። እሺ አሁን ወደ ነገራችን ስንገባ ማለት ነው ያው ሩታ እኔ በጣም ስለ ሩታም ስለ ሄርሜላም ያንዳንዷቸውን ነገር አስቀምጥላችኋለሁ። እናንተም ሐሳባችሁን ኮሜንት ላይ በደንብ ማስቀመጥ አለባችሁ። አንደኛ ነገር እኔ በመጀመሪያ ስለ ሩታ ልናገር። ሩታ ላይ የሚታይባን ነገር ሩታ ላይ ፍቅር የሚባል ነገር የሚታይባን ነገር የለም። አንድና አንድ ልንገራችሁ፣ ለሄርሜላም ሆነ ለአብርሽም ሆነ ለምንም ነገር ምን ፍቅር የሚታይባን ነገር አንድና አንድ የሚታይባት ሩታ ላይ እልህና መበቀልና መበቀል ብቻና ብቻ ነው እየታያት ያለው። ገብቷችኋል? በቃ በበቀል ነው ሩታ ሰውን በበቀል ነው። ግን በበቀል ደግሞ ስትሄዱ ጥሩ አይደለም። በቀል በጣም መጥፎ ነገር ውስጥ ጉድጓድ ውስጥ ነው ራሳችሁ የቆፈራችሁ ጉድጓድ ውስጥ ነው የሚያስገባችሁ። በቀል በጣም መጥፎ ነው። ከእግዚአብሔር ዘንድም በቀል የተጠላ ነው። እውነቴን ነው የምናገረው። እና ሩታ የድሮውን ነገር እያሰበች ከኖረች ሁሌም ወደ ኋላ ነው የምትቀረው። ገብቷችኋል? ሁሌም ወደ ኋላ መቅረት ነው። ሁሌም ሰውን ለመበቀል ሰውን ለማመን በጣም ማርያም በጣም ከባድ ነገር ነው። ስለዚህ ሩታ በእውነተኛ ልብ ሁነሽ በራስሽ ሁነሽ እባክሽን እስቲ በቀሉ ይቅርብሽ። እስቲ በእውነተኛ መንገድ እስቲ አብርሃምን ለማናገር ወይም በቃ መመለስ ፈልጋለሁ ባሌን ፈልጓል ሌላ ሰው እንዳይዝብኝ ካልሽ በትክክለኛው መንገድ እስቲ በቀሉን ተዩ። ያለፈውን ታሪክሽን በቃ ተዩ። ይረሳል እኮ ታሪክ እኮ በቃ ያለፈው አልፏል እኮ። አዲስ ነገር እኮ አይመጣም። ይሄ ያለፈው ታሪክ ህይወትሽን ነው የሚበጠብጠው። አሁንም እኮ ህይወትሽን እየበጠበጠ ያለው ያለፈው ታሪክ ነው። በቃ ተጎርተሻል። አሁን እናውቃለን። በእርግዝናሽ ሰዓት ብዙ ነገር አይተሻል። ብዙ ነገሮች አይተሻል እናውቃለን። ግን ይሄ በቀል ደግሞ አንቺን ወደ ኋላ ነው የሚያስቀረው። ተይ እና ሄርሜላ በጣም ነው እኔ እግዚአብሔርን በጣም አሳዝናኛለች ሄርሜላን ደግሞ ሳያት ምን መሰላችሁ የዋህነት ይታይባታል። በጣም የዋህ ነች። ምንም ብትሏት የምታምን ሴት ነች። በይቅርታ የምታምን ሴት ነች። ይቅርታ የምትቀበል በውስጧ ምንም ነገር የማትይዝ ሴት ነው የምትመስለኝ እኔ ሳያት ማለት ነው ሄርሜላ። እውነቴን ነው የምናገረው። ሄርሜላ የሆነ ደስ የሚል ነገር አላት። ውስጧ ንጹህ ልብ ያላት ሴት ነች። ሩታ ንጹህ ልብ የላትም እያልኩ አይደለም። እዚህ ጋር በደንብ አድርጋችሁ ያዙልኝ ይሄን ነገር። ሩታ ልቧ ንጹህ ነው፣ ግን የበቀል ልብ ደግሞ በጣም ያስጠላል። አብርሃምን እያጣችሁ ያለችው በዚህ በበቀል ልቧ ነው። ስለዚህ ሩታ ትናንትና የሰራቻት ስራ እውነት ለሀቅ ከሆነ አግባብ አይደለም። ከአንዲች ሴት ይሄ እንደዚህ አይነት በቀል አይጠበቅም። እግዚአብሔርን ተማምና በጸሎትና በምን አርጋ አብርሃምን በቃ ሌላ ሰው አልፈልግ ማለት መመለስ ትችላለች እኮ። ግን በዚህ በቀል በዚህ ነገር በዚህ ሁኔታ አብርሃም ሊመለስ አይችልም። አሁን አብርሃም ምንድነው ሩታን እንደ ጦር ነው የፈራት። በቃ ሩታን አይኗን ባያት ሁሉ ደስታው ነው ዛሬ። ገብቷቸዋል? አይኗን ባያት ሁሉ ደስታ ነው። ግን ምንድነው መሰላችሁ እዚህ ጋራ ከሄርሜላ ጋር ነበር ይሄ ልጅ። ሄርሜላ እንኳን እንደዛ አልሆነችም። ገብቷቸዋል? ሄርሜላ ጋር ነበረ የሆነ ሳላ ከሄርሜላ ጋር ነበረ አብሮ በአንድ ሌሊት ነው ነግራቸዋል። የተለያየ እንትን ያሉ ማለት ነው። አሁን እንግዲህ አይታቸዋል። ሄርሜላ የተናገረችው ንግግር በጣም ከባድ ንግግር ነው። ባልሽን መመለስ በእንደዚህ አይነት መልኩ አትችይም ነው ያለቻት። አትችይም መቼም ነገም ተነጎዳም ባልሽን በእንደዚህ አይነት መልኩ በእንደዚህ አይነት በቀል መመለስ አትችይም። እኔ ግን አለች ታርቀናል ብዬ ነበር ያሰብኩት። አያችሁ አንዳንድ ጊዜ ልባችሁ በንጹህ ስትታረቁ በጣም ነው ደስ የሚለው። እውነት በቃ የሄርሜላ ልብ ማይገኝ ልብ ነው። እውነቴን ነው የምናገረው ቤተሰብ የማይገኝ ልብ ነው። እና ሁሌ እናንተ ማናችንም ብንሆን ማለት ነው በሩታ መማር አለብን። በቀል የትም እንደማያደርሰን። በቀል ብራችን ያስጥለናል፣ ከሰው ጋር ያባላናል። እኛ በቃ ለሰው ያዘጋጀነው ጉድጓድ ውስጥ ነው የሚከተን። ስለዚህ አንቺ ከአብርሃም ላይም በቀሉን ታዩ እስቲ ሄርሜላ ላይም ያለውን ከፍቅር ጋር እንደዛ ማድረግም የለብሽም ነበረ።
እውነቴን ነው የምናገረው። የለብሽም ነበረ። በጣም የሚደብር ነገር ነው። በጣም 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 ለአንድ ሴት ይሄ በጣም እንደውም ሩታ ሄርሜላ ጎበዝ ነች። እንደውም እንደዚህ ቁማ በትክክል እንደዚህ እንደውም ንግግሯን በደንብ ለማስረዳት መሞክሯ ማለት ነው እንዴ። በጣም የሚደብር ነው። እኔ እኮ በጣም ነገርም ትናንትና እኮ ደንግጫለሁ። እኔ ግን አብርሃምን ሶስቱ ነው ቢሰሩለት ኑሮ እንዴት ደስ ይለኝ ነበር። ለዛ ለጉማሬ ይገባዋል እንደዚህ አይነት ነገሮች። ግን ምንድነው መሰላችሁ ሶስቱ ነው ቢሰሩ ኑሮ አሪፍ ነበረ፣ በጣም አሪፍ ነበር። ግን እቺን የዋህ ልጅ በእንደዚህ አይነት መልኩ መጫወት በጣም ነው እኔ አፈርኩኝ። እውነት ሩታ ለምን በእንደዚህ አይነት መልኩ በጣም ብዙ ነገር እየወረድሽ ነው ያለሽው። ገብቶሻል? አዎ ባልሽ ባትለያዩ ሁላችንም ደስ ይለን ነበረ። ከአብርሃም ጋር አብራችሁ ብትሆኑ ሁሉ ነገር ተስተካክሎ ብትሆኑ ሁላችንም ደስ ይለን ነበር። ግን አንቺ በእንደዚህ አይነት መንገድ አብርሃምን እያጣሹ ነው ያለሽ። የበለጠ በቃ አብርሃምን በጣም እያጣሹ ነው ያለው። አሁን አብርሃም ምንድነው አንቺ ላይ እምነት አጥቷል። በጭራሽ አይታሰብም። አብርሃም ወደ አንቺ ይመለሳል ማለት በጣም ነው የሚከብደው በዚህ ሰዓት። አሁን ምን መሰላችሁ በቦሌም በባሌም አድርገው ያው ሄርሜላ ጋር እንዲመለስ ነው ያደረጉት። ሄርሜላ ጋር መመለሱ ደግሞ አብርሃም አይቀርም። ለማየት ያብቃችሁ። ነገም እዩ ተነጎዳም እዩ። እንዶ አብርሃም እንዶ እየፈተናቸው እንኳን ቢሆን ራሱ ሩታ ከፈተና ወርቃለች ማለት ነው። ገብቷችኋል? በእንደዚህ በልክና በተንኮል በመስራት ወደቀች። በቃ ከፈተና እንኳን ቢሆን ኑሮ ወደቀች። በቃ ገብቷችኋል? ስለዚህ ሩታ ሰው ሚላትን ነገር መስማት የለባትም። ከዚህም መሆን የለባትም። እኔ ሩታ ምንም አዎ ብዙ ተበድላለች፣ ብዙ አይታለች፣ ብዙ ነገር ተፈትናለች። ይሄን አልረሳንም፣ እናቃለን። ግን ምንድነው እዚህ ጋር በቀል ሩታን እየጣላት ነው ያለው። በቀል ጥሩ አይደለም ለሰው ልጅ። ሄርሜላ እንደውም ሄርሜላ ጥሩ ጓደኛዋ እኔ ብያችሁ ነበር። መጀመሪያም ተናግሬ ነበር። ሄርሜላና ሩታ አብሮ ሲሆኑ እኔ አላማሩኝም ነበር። ለምን እንደው ታውቃላችሁ? አንድ ቀን ወይ ሩታን ወይ ሄርሜላን የመረጠ ቀን እሳትና ጭድ ይሆናሉ። ለጊዜ ነው ይሄ ነገር የሚሆነው ብያችሁ ነበረ። ይሄው የሰራችሁ ሲስተም የሄርሜላ ሩታ የሰራችሁ ሲስተም ይሄውላችሁ። አያችሁ አይደለ? በቃ ገደል ነው እየከተታት ያለው እውነት። እኔ ሩታ ታሳዝነኛለች። እነዚህ አብሮሃት የሚሆኑ ሰዎች ምናምን አይጠቅማትም። እኔ አሁንም ቢሆን ሩታ ራሷን ጠብቃ የሆነ ነገር ብታረግ ጥሩ ይመስለኛል። እውነቴን ነው የምናገረው። ይሄ በቀል መንገድ ይብቃ በቃ ከዚህ በኋላ። እውነት ለአንቺም ጥሩ አይደለም ሩታዬ። እኛ በጣም ነው የምንወድሽ፣ የአንቺ ኦዲየንሶች ነን። በጣም ነው የምንወድሽ፣ በጣም ነው የምንከተልሽ። ከሄርሜላ በፊት አንቺን ነው የምናቅሽ ሩታዬ። እንወድሻለን። የፈለግሽውን ቪዲዮ ብትለቂ እናያለን። ከአብርሃም ውጪ ብትመጪም እኛ እንወድሻለን። ገብቶሻል? ስለዚህ እባክሽን በቃ እኔ እግዚአብሔር ይሄ በቀል ነገር በጣም ነው የሚደብረው። ሄርሚዬ ንጹህ ልብ አለሽ። አሁንም ይሄ ልብሽን እግዚአብሔር አይቀይርልሽ። እግዚአብሔር ደግሞ ያው የሚወደውን ያደርገዋል። ለአብርሃም ለአንቺ ሊሆንም ይችላል አይታወቅም። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው ቻው።